የበላይነሽ ልጅ ሙቷል። በኔ ስም መሬቱ ዙሯል። አልሐምዱሊላህ ረቢል ዓለሚን። እንግዲህ ከሄደ ነው አላህ ይሁነው። ምንም ሌላ ሰው ከሚወስድበት ብዬ ነው እኔ ላይ ያዝለት። ሌላ ሰው ከሚወስድበት ነው። እሺ ሌላ የሚነቀላል እንደ መሬት ማን አለ? ሸሰይድ ኧረ ሸሰይድ ሸሰይድ ለበይክ ሰማሁ ይሆንኩት ምን ሆንኩ? ኧረ ናውጣማ ቆይ ምን ሆነ ነው? ያ ደምስ የሚባል ለብስቱ ልጅ መሬትን ቀምቶ ኮሰታ እንዴት እንደዚህ ያደርጋል? እኔ ከተማ ሄጄ በምሰራበት ወቅት እናቴ ሞታለች ተብሎ እኮ ነው እሱ ነው እንደዚህ የሚያደርገው? አዎ ናምራ አያ በልቀጥ ና የከበደ ልጅ የመንግስት ስራ ይዟል ይነቀላል። አዎ ወይ ምን ማን ነው? ያው ተደሩ ይበላሽ ልጅ አንዴ ብላ ሞት ተብሏል ነበር እንዴ? እቲ አራቂው የለም በለው አያቲ የለም በለው። እሺ አንተ ተረጋጋ። አልረጋጋም። ቀስ ብለህ ነው የሚሆነው እንደዚህ አይነት ነገር ቀስ ብለህ ነው። ጭንቅላቱን ብዬ ነው የምደፋው። አማዝም ቀስ ብለህ ነው እንደሱ አይደለም። አንተ ታሻመገለ ከሆነ አሻመገለ ጋር በዛ ጭንቅላቱን ብዬ ነው የምደፋው። እንደሱ አይደለም። ይኸውልህ በእርጋታ ነው ሁሉ ነገር። ስማ አንተ ለመሆኑ የት አለባት? ያ ስልባ ቦታ ማባት የት አለ? የት ነው ያለው? ተናገር አንተ። ቆርጬ ነው የምትል። አይዲ ልጄን አስገደልኩ። ኧረ እንደው ኧረ በምን ቀን ነው ይሄ መሬት ቀርቶብኝ በነበር እክዬ። አይ ልጄ ተረጋጋ። የት ነው አቢ ልጄ? የት ነው አባትህ? የባብ ልጅ አይ አንተ ኧረ እንደው ቀርቶብኝ በነበርስ እንደው ይሻለኝ ነበር። እክዬ ወገን ሄደው ወዴት? ወደ ከተማ ምን አለው ደግሞ ወደዛ? የሰማህ ሆኗ ይሄም ያው ነው ጭንቅላቱን ብዬ ነገር አይ ታው እያለሁ ይሄ ልጅ እኮ ነው። አንተ ምን አደረገ? አሁን ወደ ማታ ፀሐይ ጠለቅ ሲል ተመልሰን መተን እናገኘዋለን። ኧረ ያ ሰው አይገኝም። ወደ ማታ እንመጣለን። አይደለም አይሆንም። ልጁ እንዳገኘው ጭንቅላቱ አይሆንም። ወደ ማታ እንመጣለን። ንገረው መተው ነበር በለው፣ ፈልገው ነበር ሰዎች በለው። ና በቃ ና ሃይ ሀዱ መሰል ይላል ወይ ኧረ ሀዱ ወይ አበራ ሄዷል። ከሰይድ በቃ የሆነች ጉዳይ አለችኝ። ደረስ ብዬ ልምጣ። ወዴት ነው የምትሄደው? ወደች ምሄድባት ቦታ አለች። አይ ቶሎ ተመለስ። መርሃባ አየሽ። እሺ እዲ ምን አሉ በል አንልቁም አዲ ለስርቅ ቆምተው እንዴ ምን ወጣኝ? ምን አለ መጣሉ አለ እንዴ? ከሰዓት እንመጣለን ማለት በከሰዓት እንመጣለን አሉ። ታዲያ ምን ሊወጣኝ? ኧረ እንጃለኝ አይገባኝ። እኔ እንደው ቀርቶብኝ በነበር እንደው አላውቅም። ተረፎ ከሆነ ተንገሴ ሸሰይድን ጠፍቼ ሄደ የለ እንዴ? እንደው መሬት ቀርቶብኝ በነበር ሞሳል ባይልኝ እኮ ነው ያልወስኪም ነበር። ኧረ እንደው አንተ እንደው ፈራሁኝ። አይኔ እንደው አንተ ቢላል እረናቱን እስኪ ምን አለህ? ምንድን ነው ያለህ ነው የምልህ። አንቺ ታሪክ እናት ያለና ወጣራቱ እንደው አላህዋ እንደው ነገሩን ሁላ ገርበገር አድርገው እንደው አላህ ረቢ ረመዳንም ደርሷል። አራሻ ሳይድ ያለው ሳይድ አራሻ ሳይድ
ምንድነው? አንተ ኧረ ልሞት ነው። ምንድነው? ምን ሆነህ ነው? ኧረ አስታርቀኝ። ተናገር። ይሁን ከሆነ አስታርቀኝ። የበላይሽ ልጅ ምን ሆንክ ታዲያ? ምን አደረገ? መሬቴን ቀማኸኝ። የእናቴን መሬት ለልጅ ለሚስትር ይሰጣል ብሎ ሊገለኝ ነው። አንተ ጉደኛ! ባለፈው ዕለት ቤት ድረስ መተን የት አለህና ነው? አሁን እኔ ፈረተ ተሸሸኩኝ፣ አመለጥኩኝ። ቤት ድረስ መተን ከልጁ ጋር አንተ የለህም፣ ጠፍተሃል። አሁን የለሁም፣ አስፈራራኝ። ታዲያ አንተ እኮ ነው ጉደኛው። የሰው መሬት እንዴት ትነጥቃለህ? ኧረ ግን ልጁ የለም አሉኝ። ልጁ የለም ካሉ ታዲያ መሬቱ ከሚወርቅ ብዬ ለሚስቴ ልጅ አልኩት። ምን ችግር አለው? ለልጅ ልታስታርቀኝ ነው? ታስታርቀኛለህ? ና ብያለሁ። ይምጣ እዚሁ ይምጣ። እኔ አልሄድም። ይምጣ እዚሁ። ሼህ ሰይድ ያ ሽንታም ወደዚህ መጥቷል። ለትንሽ እኮ ነው ያመለጠኝ። ሼህ ሰይድ መጣ። ቆይ እስኪ ምንድን ነው? ቆይ ተረጋጋ። ቆይ ተረጋጋ። በዚህ እንዳልል ቆይ ተረጋጋ። ሊገለኝ ነው። ኧረ ያዘው ወር ዛሬ እና ትወር ትገባለህ። ተው በለው ላላ ተው። እኔ እሰጥሃለሁ። እሰጥሃለሁ መሬት ቁጭ በል በለው። ትልቅ ሰው ቁጭ በል አንተ። ቁጭ በል። ትልቅ ሰው አታከብሩም እንዴ? ቆይ እናንተ እኔ አከብራለሁ። ይኸው ሊገለኝ አንተ እንዴት አድርጎ እንዲሰጥ ተው እያልኩህ አይደል እንዴ? አንተ ብዙ መረጃ አለ። ሊገነጥል ነው። ብዙ መረጃ አለ። ምንድን ነበር መጀመሪያ ስለ የነበረው? ተው ተረጋጋ። ቀስ ብለህ ነው አላልኩም እንዴ? አንተ ደግሞ ለምንድን ነው የሰው ንብረት የምነካው? እኔ እሰጠዋለሁኝ። እኔ በህይወት ያለ አልመሰለኝም ነበረ። መሬቱ ሌላ ሰው ከሚወስድ እንዴት እንደዚህ ታረጋለህ? እኮ አንተ እኔ መሬቱ ሌላ ሰው ከሚወስድ ብዬ እኮ ነው እንጂ እሰጠዋለሁኝ። እኔ እሰጠዋለሁኝ። ይኸው በአንተ ፊት እሰጠዋለሁ። ወላሂ አንተም ደግሞ ተረጋጋ። ቀስ ብለህ ነው ንብረትህ ቀስ ብሎ ይሰጣል። ሊገለኝ እንደዚህ በግድ አይሆንም። የሰው በእጅ ይጠፋል። የሰማኸኝ አይደል? ስቶኛል እኮ በዚህ ጋር አረ ነገሩን ያደረገኝ ሼህ ሰይድ እኔ አንተ አለ ብዬ ነው እንጂ ዛሬ አንተ ባንሬው ገድሎኝ ነበረ። አፈርዲም ያብልቶኝ ነበረ። እኔ እኮ ሰጠው ነበረ። የለም ሙቷል ስላሉኝ እኮ ነው። በቃ ዝም በል አንተ። አሰማውም የሚለውን እኔ ሀገሬ ልጠብቅ ላገልግል ብዬ ብሄድኩኝ ሙቷል ብሎ አይደል እንዴ መሬቴን ቀምቶ ለሚስቱ ልጅ የሰጠው? አለቀውም። አንተም ደግሞ እንደዚህ አይደረግም። ቀስ ብላችሁ ነው የነገር። እኔ የለም በህይወት ቢኖር እስከ ዛሬ መጣ ነበር ሲሉኝ ሌላ ሰው ከሚወስደው ብዬ ለሚስቴ ልጅ አድርጌያለሁ። እውነት ነው ወስጃለሁ። የእናቱን መሬት በቃ ችግር የለም። እኔ በዚህ በአገር ባህል መሰረት ነገሩን እኔ ፈታዋል። እኔ ሌላ ሰው እኮ የሚዋረስ ሰው ቢኖር እሰጥ ነበረ። እኔ መቼም ቢያልኩኝ ሊገለኝ በመሳሪያ አንተ ዝም በል በቃ ችግር የለም። እኔ አስታርቃችኋለሁ። እኔ ነገሩን አስተካክልላችኋለሁ። አንተም ደግሞ የሰው በእጅ ይጠፋባል። ቀስ ብለህ ነው። አንተም ደግሞ ተረጋጋ። የሰው ምን በእጅ ቢሆን ነገር ቢሆንስ አንተም ቢሆን ኧረ እኔ ብትጠፋፉስ ምን አቅም አለኝና እኔ እሱን የምማታበት አቡ እሱ እኮ መሳሪያም አለው ብለዋል እኮ እኔ ምን የለኝ። ስለዚህ አንተ አሁን ተረጋጋ። አንተም እንደዛው እኔ ሀገሬ ልጠብቅ ብዬ ነው እንጂ ለዚህ ሽንታ በደፋዋለሁ። እንደዚህ አይሆንም። ታው ብታስታርቀኝ ይገለኛል። እኔ ይገለኛል። አንተ ቁጭ በል ብያለሁ። ትልቅ ሰው ማታከብሩም እንዴ እናንተ? በል አንተም አሁን ቁጭ በል አርፈህ ተቀመጥ ብያለሁ። እኔ ተቀምጫለሁ። እኔ በሁለታችሁም መሀል እኔ ገብቼ እንደ ሽማግሌ እኔ በአገር ባህል መሰረት አስታርቃችኋለሁ። ሰማህ አይደል? አንተም ሰምቻለሁ። አንተም ሰማኸኝ አይደል? እኔ ችግሩን በሽማግሌዎች እፈታለሁ። በል ተነስ። አሁን አንተም ተነስ ብያለሁ። እኔ እርቅ ብቻ ነው የምፈልገው። እኔ እሰጠዋለሁ። እውነቴን ነው የምልህ፣ እሰጣለሁ። ወንድሜ ተነስ። አንተም ወንድምህ ነው። የአንድ ሀገር ልጆች ናቸው። በል እቀፈው። ወንድምነታችሁ ይጠንክር፣ እድሜያችሁ ይርዘም፣ ውለዱ ከበዱ።